ስለዚህ የምእመናንም ኃላፊነት አለባቸው። መሪዎችም መጋቢዎችም በየስፍራው ኃላፊነት የተሰጣቸው በሙሉ የሚጠበቅባቸውን ነገር መስራት አለባቸው። እንደሱ ቢሆን ጴንጤ በነገራችን ላይ አንድ ቢሆን ኢትዮጵያ ይሄኔ በወንጌል ተደርሳ አልቃ ነበር። በቃ በደንብ ብዙዎችን መማረክ ይቻል ነበር። ግን የተሰነጣጠቀው የተሰበጣጠረው አካሄድ ስንጥቅጥቁን አውጥቶታል። በቃ ስንጥቅጥቁን አውጥቶታል እንጂ ብዙዎችን መማረክ ይቻል ነበር። ገና ወንጌል ያልተዳረሰበት ቦታ አለ። እሱ አዲስ አበባ ላይ ይባላል እንጂ ወንጌል በሰሜን በጣም ብዙ ስራ የሚጠይቅ ጉዳይ አለ። በደቡብ፣ በምስራቅ፣ በምዕራብ ብዙ ያልተደረሱ ቦታዎች አሉ እና እርስ በርሳችሁ ስትበላሉ እና ስትነካከሱ እርስ በርሳችሁ እንዳትጠፋፉ ተጠንቀቁ ነው የሚለው። እንዳትጠፋፉ የመጠፋፋት ሪዝን ነው የሚሆነው ማለት መጨረሻ ላይ። እኔ ብዙ ስጋቶች አሉኝ በነገራችን ላይ ወደፊት ብዙ ስጋቶች አሉ። በዚህ ከቀጠለ ማይቀጥሉ ነገሮች እንዳሉ ነው መነግራችሁ። ሊስን በዚሁ ከቀጠለ በዚሁ መቀጠል አይችልም። ከባድ የሆነ ነገር ነው የሚመጣው። መሪዎች ተሰብስባችሁ ብትነጋገሩ ጥሩ ነው። እግዚአብሔርን ብንፈራ መልካም ነው። ወንጌልን ብናስቀድም መልካም ነው። የእግዚአብሔርን መንግስት ብናስቀድም መልካም ነው። በጣም በጣም በዚህ አጋጣሚ አንድ ያየሁትን ህልም ተናግሬ ይህንን ህልም በቀጥታ ከጌታ ዘንድ የሆነ ህልም ነው። እኔ በብዙ መልእክቶችን በህልም እቀበላለሁ ከጌታ። ከዚህም በፊት የተናገርኳቸው አሉ እና በየአብያተ ክርስቲያናት ውስጥ አልጋ ተዘርግቶ ያለሁ። አልጋ መሃል ላይ ህዝቡ እንትን የሚልበት ላይ አልጋ በቤተ ክርስቲያን ውስጥ ነው የምላችሁ። በሕያው እግዚአብሔር ፊት ነው የምናገረው። ወደፊት ምነግራችሁ ደግሞ ሌሎች ጉዳዮች አሉ። አልጋ ሊትራሊ አልጋ ተዘርግቷል። ሊሆን አይችልም። ያውም ያልተነጠፈ የተዝረከረከ የሆነ ሚዘገንን አይነት ነው የእግዚአብሔር መንፈስ ያሳየኝ። አልጋ በቃ ተነሳው ሌሊት። በጣም ቅጽበታዊ ነው። በጣም ቅጽበታዊ እና ምንድነው በቃ አስጨነቀኝ። በጣም መጸለይ ጀመርኩኝ። የእግዚአብሔር መንፈስ አብራልኝ፣ ግለጥልኝ፣ ምን ብዬ እንድናገር ነው። እውነት ለመናገር አንዳንድ ጊዜ ኮምፎርተብል አትሆኑም። በጣም በጣም ከባድ ነው። የምናየውን የምንሰማውን ነገር እግዚአብሔርም ወደ ውስጣችን የሚያመጣውን መልእክት ለመናገር አንኮምፎርተብል የሚያደርጉ ብዙ ጉዳዮች አሉ። ከዘመኑ አንጻር ማለት ነው። ምቾት የሚነሱ ጉዳዮች አሉ። ምንድነው መንፈስ ቅዱስ? ይሄ ማየው ነገር ምንድነው? ይሄ የመጀመሪያው ያልተቀደሰ አካሄድ፣ ያልተቀደሰ ነውር የሞላበት አካሄድ በቤተ ክርስቲያን ውስጥ እንዳለ ነው የሚያሳየው አለ። ቅድስና የሌለው ቤተ ክርስቲያን ውስጥ በምንም አይነት ተአምርና አሰራር አልጋ ሊገባ አይችልም አይደለ? ወንበር ነው የሚኖረው መሃል ላይ። የቅድስና ችግር፣ ቅድስና የሌለው አካሄድ፣ በነውር የተሞላ አካሄድ፣ በማን አለብኝነት የተሞላ አካሄድ ከአሜሪካ እስከ ኢትዮጵያ ድረስ በአብያተ ክርስቲያናት ውስጥ የእግዚአብሔር መንፈስ የታዘበው አንደኛ እሱ ቅድስና የጎደለው አካሄድ። ሁለተኛ ኮምፈርት፣ ለእግዚአብሔር እውነት ለእግዚአብሔር መንግስት ዋጋ ላለመክፈልና በተመቸ ሁኔታ ብቻ ለመኖር ቆርጠው የሚሄዱ ሰዎችና አገልጋዮችን በቤተ ክርስቲያኒቱ ውስጥ ቆመው እንዳሉ የሚያሳይ ይሄ ሲስተም እንደተዘረጋ በቃ ኮምፈርት ዞን ውስጥ እንዳሉ። ሁለተኛው መልእክቴ ኮምፈርት ዞን እሱ ይመቸው እንጂ ስታየውም እንደዛው። በጣም 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 አደገኛ የሆነ ድፍረት ላይ ነው ሰዎች ያሉት። ጆሮ ያለው ይስማ። ይሄ የእግዚአብሔር ድምጽ ነው። የእግዚአብሔር ድምጽ ነው። ኮምፈርት ዞን ውስጥ ነው ያሉት። ቸርች ውስጥ አልጋ ማነጠፍ ማለት ደንታቢስነት ነው። እኔ ከሞትኩ ሰርዶ አይብቀል አይነት ቅድስና የጎደለው አገልግሎት፣ ለስጋ ምቾት የሚኬድ ሂደትና አገልግሎት። ሁለቱም በእግዚአብሔር ፊት አጸያፊ ነው። በዚህ ምክንያት እግዚአብሔር የሚበቀላቸውና የሚቀጣቸው አገልጋዮች አሉ። እደግመዋለሁ።
በዚህ ምክንያት እግዚአብሔር የሚቀጣቸው አገልጋዮች አሉ። ቸርች ውስጥ እኮ ነው ይሄ ነገር ያለው፣ ቸርች ውስጥ እግዚአብሔር የሚቀጣቸው አገልጋዮች አሉ። ይሄን የመንፈስ ቅዱስ የመጨረሻው መልእክቱ ይሄን መጽሐፍም ሲናገር ፍርድ ከእግዚአብሔር ቤት ተነስቶ የሚጀምርበት ጊዜ አሁን ነው ይላል። በህልሙ የሚሰማኝን ስሜት ብትጋሩት ጥሩ ነበር። በጣም ዘግናኝ ነበር። በጣም ሕያው እግዚአብሔር ምስክር ነው። መንፈስ ቅዱስ ምስክር ነው። መንፈስ ቅዱስ ይመሰክርልሃል። አንተ እግዚአብሔር መንፈስ ውስጥ ካለ ይሄ ምነግርህ ነገር ፔኔትሬት አርጎ ልብህ ውስጥ መልእክት እንደሚሰጥህ አምናለሁ። ልብሽ ውስጥ መልእክት እንደሚሰጥሽ አምናለሁ። እውነትነቱን እርግጠኛ እንድትሆን መንፈስ ቅዱስ ራሱ ያደርጋል። ይሄ መልእክት ስትሰማ ፓስተር ልትሆን ትችላለህ፣ አገልጋይ ልትሆን ትችላለህ፣ ዘማሪ ልትሆን ትችላለህ። ወንጌልን ለምቾት ብለው የተዉ በሌብነት ከሌላው ጋር ተባብሮ የሚዘርፍ ፓስተር የሌብነት ሲስተም ውስጥ ዘቅጦ የገባ እግዚአብሔር ይቀጣል። እግዚአብሔር ይቀጣል። በራእይ ዮሐንስ ላይ ከዝሙቷ ንስሐ ባትገባ እመጣባታለሁ፣ ልጆቿን ሁሉ ነው መገለው አለ። ጌታ ኢየሱስ እኮ ነው የሚለው። አዲስ ኪዳን ስለሆነ ቅጣት ያለ ማይመስለዋል። በደንብ አለ፣ በደንብ አለ። አናንያና ሰጲራ እኮ ትሞታላችሁ ተብለው ሲሞቱ የምታየው የቤተክርስቲያን አስፈሪ መልክ ይሄ ነው። ጌታ እኮ ሌሊትና ቀን ያያል። በስሙ ስለሆነ የሚደረገው ነገሩ ይመለከተዋል። ስለዚህ ያለው ምንድን ነው? እንደውም ላንብብላችሁ ራእይ ዮሐንስ፣ በዚሁ ስለምንዘጋ ራእይ ዮሐንስ ላይ ምዕራፍ 2 እና ምዕራፍ 3 ለሰባቱ አብያተ ክርስቲያናት የተላከ መልእክት ነው እና በተለይም በቲያጥሮን፣ በኤፌሶን፣ በቲያጥሮን፣ በፊላደልፊያ ላሉ ለሰባቱ አብያተ ክርስቲያናት አጠቃላይ የተላከ መልእክት አለና ዳሩ ግን ነብይ ነኝ የምትለውን ባሪያዎቼንም እንዲሴስኑና ለጣዖት የታረደውን እንዲበሉ የምታስተምረውና የምታስተውን ያቺን ሴት ኤልዛቤልን ስለምትተዋት የምነቅፍብህ ነገር አለኝ። ንስሐም እንድትገባ ጊዜ ሰጠዋት፣ ከዝሙቷም ንስሐ እንድትገባ አልወደደችም። እነሆ በአልጋ ላይ ጥላታለሁ። በሽተኛ መሆን ማለት ነው። በሽተኛ መሆን፣ በአልጋ ላይ ጥላታለሁ። የአልጋ ቁራኛ መሆን፣ መሰቃየት። This is New Testament writings። ጌታ ኢየሱስ ራሱ ዳይሬክትሊ ለዮሐንስ የነገረው እጥላታለሁ፣ ከእርሷም ጋር የሚያመነዝሩትን ከስራዋ ንስሐ ባይገቡ በታላቅ መከራ እጥላቸዋል። በታላቅ መከራ። ይሄ እኮ የፍርድ ጊዜ ምንም አይደለም እኮ፣ ራይት ነው እኮ። ያኔም ከኛም በፊት በነበረው ጊዜ አሁንም ያለው ወደፊትም ጌታ እስኪመጣ ድረስ የሚቀጥል አሰራር ነው። መለኮታዊ አሰራር ነው። በህመም የሚወድቀዋል፣ በኃይለኛ ህመም፣ በታላቅ መከራ የሚጎበኙዋል፣ የሚወድቀዋል። ልጆቿንም በሞት እገላቸዋል። አብያተ ክርስቲያናትንም ሁሉ ኩላሊትንና ልብን የምመረምር እኔ እንደሆንኩ ያውቃሉ። ለእያንዳንዳችሁም እንደ ስራችሁ ሰጣችኋለሁ። እስኪ ገድል ድረስ ፍርዳል። ትውልድ እስኪ ገድል ድረስ ፍርዳል። ዝም ብሎ አይደለም። አይንህን ግለጥ፣ አይንህን ግለጥ። አትጃጃል። ሲሪየስ የሆነ ላይፍ ነው ክርስትና። ሲሪየስ የሆነ ላይፍ። ካገለገል ካገልግል ኮስተር ብለህ፣ ካልሆነ ተው። አልጋ አንጥፎ ቸርች ውስጥ አልጋ አንጥፎ። እግዚአብሔር ያሳየኝን እኮ ነው ምነግርህ። ጆሮ ያለው ይስማ። ዳሩ ግን ይህን ትምህርት ለማትይዙ ሁሉ የሰይጣንንም ጥልቅ ነገር እነርሱ እንደሚሉት ለማታውቁ ለእናንተ በቲያጥሮን ለቀራችሁ ትላለሁ። ሌላ ሸክም አልጭንባችሁም፣ ነገር ግን እስክመጣ ድረስ ያላችሁን ጠብቁ። ንስሐ መግባትና እግዚአብሔርን በቅድስና ለማገልገል መነሳት ያስፈልጋል።
ይሄን ለምሳሌ ያነሳው እንጂ ብዙ ቦታ ላይ የመጽሐፍ ቅዱስ የአዲስ ኪዳን ጽሑፎች ውስጥ ጌታም የተናገረው በሐዋርያቱም ትምህርት ውስጥ የምናስተውላቸው እግዚአብሔር በዚህም ዘመን በቤተ ክርስቲያን ውስጥ በፍርድ እንደሚገለጥ የምናይባቸው የምናረጋግጥባቸው ብዙ መንገዶች አሉ። የአናንያና የእነ ሰጲራ አለ አይደል? ከዛ ደግሞ የሐዋርያት ሥራ ምዕራፍ 12ም ላይ የሐዋርያት ሥራ ምዕራፍ 5 ላይ የአናንያና የሰጲራ መንፈስ ቅዱስን ዋጅተው ሲመጡ ሞቱ። በቃ እዛው ነው ድፍት ያሉት። የእግዚአብሔር መልአክ መጥቶት በትል ተበልቶ የሞተው ንጉሥ ሄሮድስ ሌላኛው ማሳያ ነው። ለእግዚአብሔር ክብር ስላልሰጠ የእግዚአብሔር መልአክ መታው፣ በትል ተበልቶ ሞተ። በቁሙ ይሄም ራእይ ዮሐንስ ላይ ያለው ሐሳብ ይሄንን ነው የሚያሳዩ። እስከ ፍርድ ቀን ድረስ የሚጠበቁ ጉዳዮች አሉ። አሁን ደግሞ ሊትራሊ ራይናው የሚደረጉ ነገሮች አሉ እና እግዚአብሔር ሲቆጣ አርጩሜ አይቆርጥም ያደርገዋል እንጂ ነገሩ እንዳይጥም። እንጨት ብሎ እንትን ነገሩ በቃ የቆመ በጣም ብዙ ጉዳይ አለ፣ የተመታ ብዙ ነገር አለ። ስለዚህ እግዚአብሔርን በመፍራት ነው ቤተክርስቲያን መኖር ያለባት ቅድስናዋን ጠብቃ እና ይሄንን በቅርብ ያየሁት ራእይ ነው። ንስሐ መግባት ያስፈልጋል፣ እግዚአብሔርን መፍራት ያስፈልጋል፣ ፍቅር ያስፈልጋል፣ አንድነት ያስፈልጋል። በጣም አጭር ጊዜ ነው ሰው የሚያገለግለው። ከዛ በኋላ ለተተኪው ሰጥቶ ነው የሚሄደው። ምንም ከፀሐይ በታች አዲስ ነገር የለም። አህያም ንዳ መኪናም ንዳ መሞት አይቀርም። ወርቅም ልበስ ጨርቅም ልበስ መሞት አይቀርም። ቅንጡ የሆነ ማንነት ከቤተ ክርስቲያን መልክና መገለጫ ጭራሽ ግንኙነት የሌለው ነገር ነው እያየን ያለ ነው። ጭራሽ ለቤተ ክርስቲያን ድህነት ተመድቧል ብዬ አላምንም። ኤክሰሲቭ የሆነ ከልኩ ያለፈ የቅምጥልነት ህይወት ግን ይቀስፋል። ኢትስ ኖት ጉድ። ስለዚህ አልጋ ያነጠፉ አገልጋዮችን እሱን እንድናገርለት ነው እግዚአብሔር የፈለገው። ዛሬ ተናግሬያለሁ። ክብር ለእግዚአብሔር ይሁን፣ ክብር ለኢየሱስ ይሁን። ስለዚህ መልእክቱን ሁላችንንም የሚመለከት ነው። በንስሐ እግዚአብሔርን በመፍራት ልናገለግል ይገባል። በዚህ ዘመን ቤተክርስቲያን ልትነቃ ይገባል። ህብረቶች በትክክለኛ የእግዚአብሔር መንፈስ መቃኘት አለባቸው። ሰው የሚሸቱ ነገሮች ሁሉ ወደ መንፈስ ቅዱስ መሸጋገር አለባቸው። ለመንፈስ ቅዱስ እድሉ መሰጠት አለበት። አንድ አገልጋይ በቅርብ ወይ እኔ ጌታ ልሁን ወይ አንተ ጌታ ሁን ተብሎ የተነገረው አገልጋይ አለ። ወይ አንተ ሁን ወይ እኔ ልሁን አለ ጌታ። በግልጽ የእግዚአብሔር መንፈስ መጥቶ የነገረው በአገልጋይ በማያውቀው አገልጋይ ከሌላ ቦታ በመጣ አገልጋይ ቢሮ ድረስ ሄዶ ወይ እኔ ጌታ ልሁን ወይ አንተ ጌታ ሁን። በዚህ ቤት ውስጥ እንዲህ ተብሎ እየተነገራቸው ያሉ አሉ። በእውነት ማስተዋል እንድንችል እግዚአብሔር ይርዳን። ፈሪሃ እግዚአብሔር በጣም ቁልፍ ነገር ነው ወገኖቼ። ጌታ ይርዳን። ለቤተ ክርስቲያን ማስተዋልን እግዚአብሔር ይስጥ። እነዚህን ነገሮች የሰማ ይጠቀማል። ይሄ በፍቅር ነው እኔም ማስተላልፈው። ወዳችኋለሁ። ዘመናችሁ ይባረክ። ክብር ለመንፈስ ቅዱስ ይሁን። መልእክቱ ለሌሎች እንዲደርስ አድርጉ። የዛሬውን ፕሮግራም በዚሁ አበቃሁኝ። እንጸልይና እንጨርሳለን። ጻድቅ አባት እግዚአብሔር ሆይ አንተ ትልቅ ነህ፣ አንተ ክቡር ነህ። ሃሌሉያ። ጥልቁን የሚመረምሩ አይኖች አሉ፣ የሚሰወርህ አንዳች የሌለ። ትላንትናችንን፣ ዛሬያችንን፣ ነጋችንን ሁሉ የምታውቅ እንድናገለግል የፈቀድክልን የራራህልን ታማኞች አድርገህ የቆጠርከን ስምህ ይባረክ። ዛሬም ደግሞ በዚህ ዘመን በቤተ ክርስቲያን ውስጥ ያየኸውን የታዘብከውን በቃልህ በኩል በሰጠኝ ራእይ በኩል
መስማት ላለበት ወገን እንድናገር ፈቃድ ስለሆነ አመሰግንሃለሁ። ከኔ የሆነ አንዳች ነገር የለም፣ ሁሉ ካንተና ባንተ ላንተ ነው። በጌታ በኢየሱስ ክርስቶስ ስም ለቤተ ክርስቲያን አሁንም ጸጋህ እንድታበዛ፣ ምሕረትህና ይቅርታ ርኅራሄና ቸርነትህ እንዲበዛ፣ ማስተዋል እንድንችል እንድትረዳን፣ መንገድህን መምረጥ እንድንችል ኃይል እንድትሰጠን፣ ከሚታየው ነገር ይልቅ አንተን መፍራት እንድንችል፣ ከምቾት ይልቅ ዋጋ ከፍሎ ያንተን ሐሳብ ማስተናገድ እንድንችል እንድትረዳን በጌታ በኢየሱስ ስም እጸልያለሁ። ቤተ ክርስቲያንን የቅድስና መንፈስ እንዲወርሳት፣ ትዕቢት፣ ክፋት፣ አድመኝነት፣ የሴራ አገልግሎት፣ የቡድን አገልግሎት በጌታ በኢየሱስ ስም ከምድራችን ላይ እንዲጠረግ እጸልያለሁ። አንተ መልካም ነው፣ ማስተካከል ትችላለህ፣ ሳትናገር አትቀጣም። ይሄ መልእክት ከሰሚዎች ጋር በእምነት እንዲዋሃድ፣ መሪዎች እንዲሰሙ እንዲያውቁት፣ ቤተ ክርስቲያን ያለችበት ሁኔታ እንዲታወቅ፣ ለተሰጠን ኃላፊነት ሁላችንም በአንተ ፊት ታማኞች ሆነን እንድንኖር መንፈስህ እንዲረዳን እጸልያለሁኝ። ምሕረትህ እንዲበዛ እጸልያለሁኝ። ሃሌሉያ! ክብር በሰማይ ክብር በምድር ክብር በአርያም ላንተ ይሁን። እንወድሃለን፣ ከፍ ከፍ እናደርግሃለን። የምስጋና ሁሉ ባለቤት አንተ ነህ። የጸጋ ሁሉ አምላክ አንተ ነህ። ማድረግ በብዙም በጥቂት ማድረግ የምትችል አንተ ነህ። መፈለግንም ማድረግንም ደግሞ በእኛ ሕይወት ውስጥ የምትሠራው አንተ ነህና ጽድቅህን፣ ቅድስናህን፣ ያንተ የሆነውን መፈለግም ማድረግም እንድንችል እርዳን። ክብር ሁሉ ላንተ ይሁን፣ በሰማይ በምድር ከምድር በታች ያለ የዘላለም ክብር፣ የዘላለም ምስጋናና አምልኮ ላንተ ብቻ ይሁን። በምትወደው በአንድ ልጅ በጌታ በኢየሱስ ስም አሜን። እወዳችኋለሁ። ተባረኩልኝ። ጸጋ ይብዛላችሁ። ሻሎም ብያለሁ።